የእውነት ደስ ብሎኛል። አዲስ ነኝ። የካምፓኒ ጎል ላይ አቋቋይ የካምፓኒ ቪላ አዋርድ የካምፓኒ 5 ጊዜ አዋርድ እዚህ ቦታ ላይ እንድንገኝ ያደረጉን የመጀመሪያ ፈጣሪያችንን እናመሰግናለን። ስንፈልገው የነበረ ማርኬት ማለት ፈጣሪያችንን እናመሰግናለን። ሚስተር ቪርጂኒያን ቪዥነሪ ሰው አንድ ትልቅ ህልም ያለው ሰው ራዕይ ያለው ሰው ሲፈጠር አይገርምም? ለብዙ ሰዎች ሞራል ሞገድ መነሳሳት ህልማቸውን እንዲያዩ ምክንያት መሆን ይችላል። እና ምን ሰው ባካችሁ ባለራዕይ ሰው የአውሮፓ ማኔጅመንት ዱባይ ማኔጅመንት ሁሉንም ኮንግራቹሌሽን እንኳን ደህና መጣችሁ። እኛ እንዲሁ ስንፈጠር ለማሸነፍ መጥተናል። ምናልባት በየቦታው ብዙ ቦታዎች ላይ ከኢትዮጵያ ነው ከኤርትራ ነው ሲባል ሰዎች ስደተኛ አድርገው ሊያስቡ ይችላሉ አይደል? ይሄ በፍጹም ታሪካችን አለ። ታሪክ የሚቀይር ጀነሬሽን በእኛ ይነሳል። አዲስ ትውልድ በእኛ ይነሳል። ዱባይ ምናልባት የሆነ ዓመት ላይ ባዶ ነበረች፣ ሜዳ ነበረች፣ አፈር ነበረች። ይታያል ዛሬ ድረስ አፈር አይደል? ይችን ታሪክ 30 ዓመት ውስጥ ግን ታሪክ ቀይሯል። የሆነ ጀነሬሽን መጣና በዓለም ትልቅ ሀገር ማድረግ ይችላል። ስለዚህ የኛ ህዝብ ዛሬ ተነስተን የዛሬ 30 ዓመት ተአምር ተፈጥሯል ለምትጠብቅ እኛ ምን ያህል ዝግጁ ነን ማለት ነው። ስለዚህ ተአምር መስራት ይቻላል፣ ታሪክ መስራት ይቻላል። አቅማችን ትልቅ ነው፣ ፖቴንሻላችን ትልቅ ነው። እዚህ ማርኬት ላይ እኔ ታየኝን ያክል ምን ያክል